ሰበር ዜና የፕሪቶሪያው የሰላም ስምምነት የተፈረመበት ሁለተኛ ዓመት ሊከበር ቀናት ሲቀሩት ህወሓትና የኢትዮጵያ ፌዴራል መንግስት ስምምነቱ በመጣስ የጋራ ክስ በመሰንዘራቸው በቀጠናው ላይ ስጋት አንዣቧል። ህወሓት መንግስትን የስምምነቱ ቁልፍ ድንጋጌዎች አልተገበረም ሲል ሲከስ፣ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህወሓት ራሱ ስምምነቱን እየጣሰ ነው ሲሉ ወንጅለዋል። ህወሓት በወጣው ወቅታዊ መግለጫ የፕሪቶሪያው የሰላም ስምምነት ከምን ጊዜውም በላይ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ድርጅቱ የፌዴራል መንግስት በትግራይ ክልል አንዳንድ አካባቢዎች ተቆጣጥረው የሚገኙ ኃይሎችን በማስታጠቅና በመደገፍ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ እንቅፋት በመፍጠር ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። በተጨማሪም መግለጫው ላይ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ጦርነቱ የሁለት ወር ግጭት በማለት መግለጻቸው በትግራይ ህዝብ ላይ ለደረሰው ሞትና መከራ ያላቸውን ንቀት ያሳያል ብሏል። መንግስት ከተፈናቃዮች መመለስ ይልቅ ለህዝብ ውሳኔ ቅድሚያ በመስጠት የትግራይ ህዝብና መሬት በስነ ህዝብ ለመቀየር እየሰራ ነው ሲል ወንጅሏል። ህወሓት በመግለጫው ማጠቃለያ ላይ በኢትዮጵያ መንግስት በኩል ሌላ ዙር ጦርነት የመክፈት አደጋ በሁሉም ረገድ ከባድ ነው በማለት የአፍሪካ ህብረት አደራዳሪ ፓናል ወቅታዊና ሁኔታ ለመገምገም አስቸኳይ ስብሰባ እንዲጠራ ጥሪ አቅርቧል።